ሰላም ሰላም ውድ የዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? የቻይኒስ ቋንቋ ትምህርት እንግዲህ እንደቀጠለ ነው። በባለፈው ክላሳችን የቻይነኛ ቋንቋ የትምህርት ቤት መማሪያ ቁሳቁሶች በሚል የሰራሁት ቪዲዮ ላይ አንድ ወንድማችን የሰጠኝ ወይም ደግሞ አንድ እህታችን የሰጠችኝ ኮሜንት ምንድነው የሚለው ቶን ስራልን ነበረ እና በዛሬው ክላሳችን እኔም የታየኝ ምንድነው ቻይነኛ ቋንቋ ፎኔቲክስ ለመናገር የግዴታ መሰረታዊ ደግሞ ፕሮናንሴሽን መሰረታዊ ነገር ስለሆነ ለፎኔቲክስ ግብአት መሰረታዊ ነገሮች ናቸው ተብሎ ለአንድ ጀማሪ ቻይነኛ ቋንቋ ተማሪ የሚያስፈልጉ ቃላቶች አሉ ማለት ነው። ስለዚህ ዛሬ እነሱ ላይ ነው ትኩረት አድርጌ ለመስራት ያሰብኩት ማለት ነው። ስለዚህ እነዚህ ቃላቶች ማለት ነው ቻይነኛው እንዴት ይነበባል፣ እንዴት ፕሮናውንስ ይደረጋል ለሚለው ዋና ኮር ቫልዩ አላቸው ማለት ነው። ስለዚህ ውድ ቤተሰቦቼ ወደ መጀመሪያ ወይም ደግሞ ይሄ ፎኔቲክስ ወደሚባለው መጀመሪያው አካባቢ የሰራሁላችሁ ቪዲዮ መኖሩ የሚታወስ ነው። ግን ያ ብቻውን በቂ ስላልሆነ ነው ዛሬ በዚህ ከመሰረቱ ደጋግሜ 2-3 ክላስ እንደውም መስራት እንዳለብኝ የተሰማኝና ከበድም ያላችሁ ይመስለኛል። አይ ቲንክ ቋንቋው በእርግጥም ከባድ ነው፣ ግን ደግሞ ይህንን ቋንቋ ሊያቀል ይችላል ብዬ ባሰብኩት መንገድ ፎኔቲክሱን መጀመሪያ ባስተምራቸው ያነባበብ ይዘቱን በደንብ ሊረዱት ይችላሉ ብዬ ስላሰብኩኝ ማለት ነው። ዛሬ ቻይኒዝ ፎኔቲክስ እንግዲህ ኢኒሺያል፣ ፋይናል እና ቶን የሚሉ አላቸው። እንግዲህ መነሻ ወይም ደግሞ መነሻና መድረሻ እንዲሁም ደግሞ አነባበብ ወይም ቶን ልክ ፈርስት ቶን፣ ሰከንድ ቶን፣ ሰርድ ቶን፣ ፎርዝ ቶን ብዬ እንዳስተማርኳችሁ ማለት ነው። ፋይናንሻል ነው ኢኒሺያል ማለት ልክ እንደ ተነባቢ ኮንሶናንት ልክ በእንግሊዝኛ ኮንሶናንት ኤንድ ቫውልስ ብለን እንደተማር ነው ማለት ነው። ፋይናል የምንላቸው ደግሞ ከዋናው ቃላት ወይም ከተነባቢ ቃላት ወይም ደግሞ ቫውሎች የሚመጡት ቫውሎች እንደማለት ነው ማለት ነው። እንግዲህ ወደ ዛሬ ክላሳችን ከመግባታችን በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላልደረሳቸው አድርሱ። የጀመራችሁ ደግሞ እያያችሁ ያላችሁ ደግሞ ከመጀመሪያው ጀምራችሁ እያንዳንዱን ቪዲዮ ማየት አለባችሁ ማለት ነው። እያንዳንዱ ቪዲዮ ማየት አለባችሁ ስላችሁ ለእናንተ የቻይነኛ ቋንቋ መዳበር ትልቅ አስተዋጽኦ ስላለው ነው እንጂ የኔን ቪዲዮ ብቻ እንዲታይልኝም ፈልጌ አይደለም። ምክንያቱም ይህንም የመጣሁበት ዓላማ ቪዲዮ ታይቶልኝ ውጤት እንዳመጣ ሳይሆን እናንተ ተምራችሁ ውጤት እንድታመጡ ነው ማለት ነው ይህንን ቪዲዮ የምሰራው። ስለዚህ ሁሉንም እዩት፣ አጠቃላይ ይጠቅማችኋል፣ ታተርፉበታላችሁ። እንግዲህ የዛሬው ክላሳችን ኢኒሻል የምንላቸው ቃላቶች አሉ። ለቻይነኛ ቋንቋ ኢኒሻል የምንላቸው ምን ናቸው የሚለውን ስናነሳ እንግዲህ ወደ 21 አካባቢ ቃላቶች አሉ። እነሱ አነባበባቸው ምን ይመስላል የሚለውን እኔ ደግሞ ጽፍላችኋለሁ ማለት ነው። በምን መሰላችሁ የጻፍኩላችሁ? አነባበቡን አክሰንቱን እልላችኋለሁ። እንግዲህ በአማርኛ ደግሞ ከስሩ ላይ እጽፍላችኋለሁ ማለት ነው። እንግዲህ ወይም ደግሞ ጽፌላችኋለሁ ማለት ነው። እንግዲህ የመጀመሪያው ወይም ደግሞ ኢኒሻል የምንላቸውን ቃላቶች ስንጀምር ምን ናቸው ከሚለው ስንጀምር ቦ፣ ፖ፣ ሞ፣ ፎ፣ ደ፣ ተ፣ ነ፣ ለ፣ ገ፣ ከ፣ ኸ፣ ጂ፣ ቺ፣ ሲ፣ ጅ፣ ች፣ ሽ፣ ዥ፣ ዝ፣ ስ፣ ስ የሚሉ እነዚህ አሁን ስንት ናቸው? አጠቃላይ ስንቆጥራቸው 21 ናቸው ማለት ነው። እንግዲህ ቦ እስኪ በሉ አብረን። እንግዲህ ፎኔቲክሱን ለማምጣት የግዴታ አብረን መለማመድ ይጠበቅብናል ብለን ስለተነጋገርን ኢኒሻሎችን 21 አካባቢ ናቸው እና አብረን ትሬኒንግ እናደርጋቸው ውድ ቤተሰብ። ምክንያቱም ፎኔቲክሱን አነጋገሩን በደንብ አክሰንቱን ለማምጣት ወይም ደግሞ ቻይነኛ ቋንቋውን ፐርፌክትሊ እንድንናገር የሚጠቅሙ ናቸው ማለት ነው። እነዚህ ላይ ትኩረት ሰጣችሁ እንደውም ከሌላው በተለየ እንድታዩ ትፈልጋለሁ።
ቦ ፖ ሞ ፎ ደ ተ ነ ለ ቦ ቦ ቦ ቦ ፖ ፖ ፖ ፖ ሞ ሞ ሞ ፎ ፎ ፎ ደ ደ ደ ተ ተ ተ ነ ነ ነ ለ ለ ለ ገ ገ ገ ከ ከ ከ ኸ ኸ ኸ ጂ ጂ ጂ ቺ ቺ ቺ ሲ ሲ ሲ ጅ ጅ ጅ ች ች ች ሽ ሽ ሽ ር ር ር ዝ ዝ ዝ ስ ስ ስ ስ ስ ስ እንግዲህ እነዚህ 21 የቻይነኛ ፎነቲክስ በእያንዳንዱ በምንናገራቸው የቻይነኛ ቋንቋ ውስጥ ኢኒሺያል ይባላሉ ማለት ነው። እንግዲህ ቃሉን ስንጀምር ማንኛውም ቃል ስንጠራ ከዚህ አይወጣም ማለት ነው። ቶታሊ ከነዚህ አይወጣም። እነዚህን ከያዛችሁ እነዚህን በደንብ በራሳችሁ ትሬኒንግ እኔ ልክ እንደዚህ አብሬ ስል ከተለማመዳችሁ አብራችሁ ከኔ ጋር ስትሉ ደጋግማችሁ ካያችሁት እነዚህ 21 ኢኒሺያሎችን ከያዛችሁ እና በደንብ ትሬኒንግ ካደረጋችሁ ቻይነኛ ቋንቋ በጭራሽ ከዚህ አይወጣም ማለት ነው። ተረዳችሁ ውድ ቤተሰብ? ስለዚህ እነዚህን በደንብ መለማመድ ማለት ያስፈልጋል ማለት ነው። ስለዚህ እኔ እነዚህን ያመጣሁበት ምክንያት ምንድነው? አሁን ለምሳሌ የሆነ ቃላት ተጽፎ እንዴት መነበብ እንዳለበት አክሰንቱ ሊጠፋችሁ ይችላል ማለት። ስለዚህ መጀመሪያ ቀን ላይ መሰራት ያለበት ቪዲዮ ቢሆንም ምናልባት አሁንም ይህንን ነገር ወደኋላ ተመልሰን መጀመሪያ ትኩረት ሰጥተን ልንመማረው የሚገባ ነበረ። ለሱ ምናልባት ዲቴል እንዳይሆንባችሁ ስላሰብኩ ነበር ያልሰራሁትና ስለዚህ ማንኛውም ቋንቋ ወይም ደግሞ የራሱ አነባበብ አለው ማለት። ስለዚህ ቻይንኛ ቋንቋ ለነዚህ መሰረታዊ ፎኔቲክሶች ትኩረት መስጠት እንዳለባችሁ ነው እኔ አጽንኦት የምሰጣችሁ ማለት ነው። ውድ ቤተሰብ በደንብ ተለማመዷቸው፣ በደንብ ትሬኒንግ አድርጓቸው። ጊዜ ሰጣችሁ እነዚህን ከያዛችሁ እነዚህ ኢኒሺያል የሚባሉ አሉ፣ ፋይናል የሚባሉ አሉ ማለት ነው። እና እነዚህን ከያዛችሁና ፎን ወይም ቶን ወይም ፎኔቲክስ የሚሉትን እነዚህ አራቱ ፎኔቲክሶች ብዬ ያስተማርኳችሁ እነሱን ከያዛችሁ በእነሱም በደንብ አድርጌ እሰራላችኋለሁ። ምናልባት ረዘም ሊል ይችላል ብዬ ስላሰብኩ ነው፣ እንዳትሰላችሁ። ስለዚህ እነዚህንን ኢኒሺያሎች ወይም ደግሞ የማንኛውም የቻይንኛ ቋንቋ መነሻ የሚሆኑትን ኢኒሺያሎች ከያዛችሁ እና ትኩረት ሰጣችሁ ካነበባችሁ ቻይንኛ በጣም 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 ይቀላችኋል ማለት ነው። ውድ ቤተሰብ ወደ ፋይናል ስንሄድ እንግዲህ አ አ አ አ እንላለን ማለት ነው። አይ 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 አው 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 አን 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 እንግዲህ አሁን እንግዲህ እዚህ ላይ አን የሚለውና አን የሚለው ላይ ልዩነት አላቸው። አን የሚለው ን ላይ ምንም የሚጎተት ወደኋላ ጂ የመሰለ
ፊደል የለው ማለት ነው። አን ስንል አንን ነው የምንለው። አን ን ነው የምንለው ማለት ነው። አን ስንል ግን አን የሚል አለው። አን የሚል ጂ ስላለች ኤኤንጂ ሲነበብ አን ነው የምንለው። የሆነ የሚጎተት ወደ ኋላ ጂን እንውጣትና ወደ ኋላ የሚጎተት ድምፅ አለው ማለት ነው። ስለዚህ አን ካል ሙሉ ኤ እና አን የምትለዋል ኤኤንን ሙሉ ነው አን የምንለው ማለት ነው። ስለዚህ ኤኤንጂን ማለት ኤኤንጂን ስናነብ ደግሞ አንን ብለናት የሆነ እንትን ምላሳችን ስንለው ወደ ላይ ወደ ትናጋችን የሚለጥፈው አይነት ነገር አለ ማለት ነው። ያ ፕሮናንሴሽን የሚያመጣው ጂ ስትኖር ነው ማለት። ስለዚህ ጂ ምን ትደረጋለች ማለት ነው? ትዋጣለች፣ አትነበብም ማለት ነው። ስለዚህ አን እንላለን ማለት ነው። ሌላኛው እንግዲህ ኦን የሚለውና ኦ የሚለው ማለት ነው። ልዩነቱ ምን ይመስላችኋል? ወደ ቤተሰብ ኦ የሚለው ኦ ናት፣ ከቀጣይ የምትመጣ ዩ ናት፣ ኦ ይሆናል። ይሄኛው ደግሞ ኦን የሚለው ጂ አለች። አሁን ኦን እያለ የሚመጣው ማንኛውም ቃል ጂ ያለችበት ነው ማለት ነው። ስለዚህ ኦን ን አብራት እንትን ትልና ግን ደግሞ ጉትተር ወደኋላ ግን እንትን ይወስዳታል ማለት ነው። ድምፁም የሆነ ወደ ትናጋ ሄዶ የሚለጠፍ ባህሪ አለው ማለት ነው። ያ አነባበብ ማለት ነው። እንግዲህ ኦን እንላለን ማለት። ሌላኛውን ፋይናንሻል ደግሞ ምን ትባላለች? እንላለን ማለት። ይቺ እንግዲህ ከፋይናንሻል አንዷ ናት ማለት። እንግዲህ በዚች ውስጥ ደግሞ አንድ ስንት አሉ ማለት ነው? 3 አሉ ማለት ነው። አሁን ኤ አሁንም የሚለው ላይ ጂ አለች። እንግዲህ ቅድምም ኦን የሚለው ላይ ደግሞ ጂ አለች። አነባበቡ የሆነ ትናጋችን ምላሳችን ወደ ላይ ስንል እንትናችን ወደ ላይ የሆነ የመጣበቅ ነገር የሚሰማን ያክል ስንል ወደ ላይ የመጣበቅ የሚሰማን ከሆነ ሁልጊዜ የጂ አነባበብ ካለችበት ነው ማለት ነው። ስለዚህ አሁንም ይሄ እንላለን ማለት ነው። ሌላኛው ፋይናንሻል ማለት ይቅርታ ፋይናል የምንላት ቃል ማናት? አይ ናት አይደለም። እንግዲህ በአይ ውስጥ አብረው የሚነበቡ ደግሞ አሉ ማለት ነው። እነሱ ደግሞ እንዴት ይነበባሉ ብለን ስናይ እንግዲህ አንዷ አይ ራሷ ናት፣ ኢ ተብላ ትነበባለች ማለት ነው። እንግዲህ ራሷ አይ እንደ በቻይነኛ እንግዲህ አነባበብ አይ እንደ ኢ ነው የምትነበበው ማለት ነው። ሌላኛው አይ ዩ ነው። አይ ዩ የሚለው ሲነበብ ደግሞ ምን ይባላል ማለት ነው? ዩ እንግዲህ አይ ሁልጊዜም በቻይነኛ ቋንቋ ውስጥ እንደ ዋይ ሆና ትነበባለች። አሁን ለምሳሌ አይ ኢ ሲነበብ ደግሞ ምን ይሆናል ማለት ነው? ሆና ትነበባለች ማለት ነው።
አይኤን ደግሞ ሲነበብ ምን ተብሎ ይነበባል? ይን 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 ይን። አይኤንጂ ሲነበብ ደግሞ ይን 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 ይን። የሆነ ነገር ከትናጋችሁ ጋር የሚጣበቅ ነገር አለው ማለት ነው። ይን 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 ብለን እናነበዋለን ማለት ነው። አይኤ ሲነበብ ደግሞ ምን ተብሎ ይነበባል? ያ ያ ያ ያ ያ ያ ያ ያ ተብሎ ይነበባል ማለት ነው። እንግዲህ አይኤ ኦ ሲነበብ ደግሞ ያው 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 ብለን እናነበዋለን ማለት ነው። አይኤኤን ሲነበብ ደግሞ ያን 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 ያን። አይኤኤንጂ ሲነበብ ደግሞ yang 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 አይ ኦ ኤን ጂ ሲነበብ ደግሞ ዮን 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 ተብሎ ይነበባል ማለት ነው። እንግዲህ በአይ ውስጥ እንግዲህ አይ ማለት በማንኛውም ኢኒሺያል ውስጥ ስትነበብ እንደ ዋይ ነው የምትነበብ ማለት ይቅርታ፣ እንደ ፋይናል ምን ሆና ነው የምትነበበው? እንደ ዋይ ነው። አሁን ለምሳሌ አይ ዩ ብያችሁ ምን እንዴት ይነበባል አልኳችሁ? ዩ ተብሎ ይነበባል ያልኳችሁ። አይ ኢ ሲነበብ ደግሞ እንዴት ይነበባል አልኳችሁ? የ ተብሎ ይነበባል ብያችኋለሁ። አይ ኤን ደግሞ ምን ተብሎ ይነበባል አልኳችሁ? ይን ተብሎ ይነበባል። አይ ኤን ጂ ደግሞ ይን ተብሎ ይነበባል። አይ ኤ ደግሞ ያ ተብሎ ይነበባል። አይ ኤ ኦ ደግሞ ያው ተብሎ ይነበባል። አይ ኤ ኤን ደግሞ ያን ተብሎ ይነበባል። አይ ኤ ኤን ጂ ደግሞ yang ተብሎ ይነበባል። አይ ኦ ኤን ጂ ደግሞ ዮን ተብሎ ይነበባል ማለት ነው። ሌላኛዋ ቫውል ደግሞ ማናት? ዩ ናት። ዩ ደግሞ እንደምን ትነበባለች ብትሉኝ እንደ ው ትነበባለች ማለት ነው። ስለዚህ እንደ ው የሚነበቡ በውስጡ በዩ ላይ ማለት ነው በውስጡ የተለያዩ አነባበቦች አሉ። ስለዚህ በዚች ፋይናል ውስጥ ያሉትን አነባበቦች አብረን እናነባለን ማለት ነው። እንግዲህ ከዩ ስንጀምር ኡ ኡ ኡ ኡ ኡ ኡ እንላለን ማለት ነው። ዩ ወይ ማን ነው? ዩ አይ ደግሞ ምንድን እንላለን? ወይ 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 ብለን እናነባለን ማለት ነው። ዩ ኤን ደግሞ እንዴት ብለን እናነባለን? ወን 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 ብለን እናነባለን ማለት ነው። ደግሞ ዩ ኦ እንዴት ይነበባል ካል ወ ወ ወ ወ ወ ወ ብለን እናነባዋለን። ዩ ኤ እንዴት እናነባለን? ዋ ዋ ዋ ዋ ዋ ዋ ዋ ብለን እናነባዋለን ማለት ነው። ዩ ኤ አይ የሚለውን ምን ብለን እናነባለን? ዋይ 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 ብለን እናነባዋለን ማለት ነው። ዩ ኤ ኤን እንዴት ይነበባል ካል ዋን 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 ብለን እናነባዋለን ማለት ነው። ዩ ኤ ኤን ጂ ሲነበብ ዋን 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 ብለን እናነባዋለን ማለት ነው። ዩ ኢ ኤን ጂ የሚለውን ደግሞ ስናነበው ወን 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 ብለን እናነባዋለን ማለት። ስለዚህ ውድ ቤተሰብ አሁን ዩ እንደምን ትነበባለች አልኳችሁ? እንደ ው ትነበባለች። ስለዚህ
ዩ አይን እንደ ወይ ትነበባለች። ዩኤን ደግሞ ወን ትነበባለች። ዩ ኦ ደግሞ ወ ትነበባለች። ዩኤ ደግሞ ዋ ትነበባለች። ዩኤ አይ ደግሞ ወይ ብላ ትነበባለች። ዩኤኤን ደግሞ ዋን ተብላ ትነበባለች። ዩኤኤንጂ ደግሞ ዋን ተብላ ትነበባለች። ዩኢ ኤንጂ ደግሞ ወን ተብላ ትነበባለች ማለት ነው። ሌላኛውና የመጨረሻዋ ፋይናል ምን ትባላለች መሰላችሁ? ዩ ሁና ከላይዋ ላይ በእግሯ ልክ 2 ነጥብ ከግራና ከቀኝ ይቀመጣሉ ማለት ነው። እሷ ደግሞ እንደ ዩ ትነበባለች ማለት ነው። ስለዚህ ዩ ልክ አፋችን ዩ ስንል ወደ የት ይወጣል? ወደ ውጭ ሞጥሞጥ ብሎ ይወጣል ማለት ነው። ስትረች አውት ይሆናል ማለት ነው። ስለዚህ ይሄ አንደኛው ሲሆን ይቺ ዩ የምላችሁ ከላይ 2 ነጥብ ያላት ከግራና ከቀኝ ዶት ዶት ያላቸውና ኢ ተጨምራ ስትነበብ ዩየ 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 ተብላ ትነበባለች ማለት ነው። አሁንም ዩ ከላይ 2 ዶት ያላትና ኤን ስትነበብ ዩን 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 ተብላ ትነበባለች ማለት ነው። አሁንም ከላይ 2 ዶት ያላት ዩ ሁና ከላይ 2 ዶት ያላትና ኤ ኤን አንድ ላይ ሲነበቡ ዩያን 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 ተብሎ ይነበባል ማለት ነው። እንግዲህ ውድ ቤተሰቦቼ የዛሬው ክላሳችን ይህንን ይመስላል። በቻላችሁት መጠን ዛሬ የሰራሁላችሁን ፎነቲክስ ቀጣይም በድጋሚ ከዚህ ስቴፑን ከፍ አድርጌ አንድ ክላስ እሰራላችኋለሁ። ለዛሬ በዚህ ይበቃናል። በሌላ ክላስ እስከምንገናኝ ድረስ በደንብ ተለማመዱ። ላይክ፣ ሼር፣ ሰብስክራይብ አድርጉት። ላልደረሳቸው አድርሱ። ለዛሬ በዚህ ይበቃናል። መልካም ሳምንት ይሁንላችሁ። መልካም ጊዜ ይሁንላችሁ። መልካም የሥራ ዘመን፣ መልካም የእረፍት ዘመን ይሁንላችሁ። እስከምንገናኝ ሰላም ሁኑ። ሀገራችን ሰላም፣ ፍቅር፣ አንድነት ያስፈልጋታልና ሰላም ያርግልን ሀገራችንን። ባይ ባይ።